this is one of my fans እንግዲህ እናንተም ፋኔ ከሆናችሁ ላይክ እያደረጋችሁ ተከተሉኝ ኦኬ ሰላም ጤና ይስጥልኝ እንደምን አላችሁ ዛሬ ቦንዳ ይዣችሁ መጥቻለሁ እንግዲህ እኔ ተርሙን ራሱ ቦንዳ አሁን ያወቅኩት እዚህ ትሪፍት ስቶር ነው የሚሉት እና የመጀመሪያው ያውላችሁ ትሪፍቶፒያ ልክ እንደ ኢትዮጵያ ማለት ነው ትሪፍቶፒያ ይላል ኑ አብራችሁን ቆዩ ከዛ በመቀጠል ደግሞ ካልገሪ ውስጥ አለ የተባለውን ዶኔሽን ሴንተር ግብዲያ ቦንዳ 5 ስታር ያገኘ ጉድዊል ስቶርን አሳያችኋለሁ ቪዲዮውን እስከ መጨረሻው ተከታተሉ በጣም ግዙፍ ነው እዩት እቺ 1350 25 ብር ይሄ ውድ ነው በስማ ይሄን እዩት ነጭ ቢሆን የስጋ ቤት ሰራተኛ ትመስሉ ነበር ብሉ ነው ግን 15 ብር 15 ብር እስቲ ሳይዝ እኔ Yo guys ትንሽ ይሸታል ግን ይሄ አዲስም ሆኖ ትንሽ ይሸታል I don't know እውነቱን ነው የምነግራችሁ ይሸታል ግን like በደንብ የወንድ ግር ይሸታል 20 ብር እቺም 20 ብር ናት ከነሱ 30 ብር አሪፎቹ 30 ምናምን ብር አራቱን 650 እነዚህን አራቱን 350 ልብ ቅርጽ ለቫለንታይንስ ዴይ ቀደም ብላችሁ ከገዛችሁ ባለፈው vlog ካናዳ ውስጥ ያሉ ሊስትሮዎችን አሳይቻችኋለሁ አሁን ደግሞ አቤላ አርትስ እና ፈቲ vlogs ካናዳ ውስጥ ቦንዳስ አለ ወይ ብለው ጠይቀውኛል ይው ካናዳ ካልገሪ ውስጥ ነው ያለውት ካልገሪ ሶስተኛዋ ትልቋ ከተማ ናት ከካናዳ ወደ 1.5 ሚሊዮን ሰዎች አሉ አንዱ ስፔሻል ግን እኔ ነኝ ያለውት አሳያችኋለሁ ትሪፍቶፒያ እንሄዳለን መጀመሪያ ያው ፖርሽ ቆሟል ፊት ለፊት ከዛ ደግሞ ወደ ግብዲያው ዶኔሽን ሴንተር ጉድዊል የሚባለው ዶኔሽን ሴንተር እንወስዳችኋለን ያው አቤላ ፈቲ ቦንዳ ብላችሁ አስተዋውቃችሁኛል ተከታተሉ ቦንዳ እዚህ ሀገር ሲጀመር ዲፍረንሱ የሚቆሙትን መኪና እዩ መጀመሪያ መርሴዲስ ቤንዝ ምናምን ነው መጥቶ የሚቆመው ግን ቦንዳ እዚህ የሚጀምረው በዶኔሽን ይሰጣሉ ዶኔሽኑን ሸጠው አልበርታንስን ይረዳሉ አልበርታ ማለት የምኖርበት ፕሮቪንስ ነው ካልገሪ አልበርታ ውስጥ ናት ያለችው አልበርታ ደግሞ ካናዳ ውስጥ ናት ያለችው እነዚህ ቲሸርት የምታያቸው 20 ብር ናቸው ካናዳ ነው የምኖረው ብርድ ሀገር ነው የአይስ ስኬቲንግ ነው ይሄ ስኬት የምታደርጉት እንግዲህ ወደ ክሪስማስ አካባቢ ሌላም ቪዲዮ ሰርቻለሁ ይሄ ኒውዮርክ ሄጄ ስኬት ሳደርግ እሱንም ቼክ አውት አድርጉት የሶከር ክሊትስ ይሄ ታኬታ ጫማ 5 ብር እስከ 10 ብር ይሄንንም ሱሪዎች የልጆች ነው ኦሽኮሽ ብራንድ 10 ብር ነው መጽሐፎች አንድ ብር በጣም ብዙ አይነት የልጆች ደስ የሚሉ ልብሶች አሉ ኳሊቲ ያላቸው ናቸው ግን የተለበሱ ናቸው ይኸውላችሁ ይሄ ትሪፍቶፒያ በጣም የተመታና የደከመ ቢሆንም ግን ዋጋው በጣም ተመጣጣኝ ነው ያው ጂንሶች ሁሉም ጂንስ የምታዩቸው 8 ብር ናቸው ጫማዎች 8 ብር ናቸው ከዛ ደግሞ ማንኛውም ከላይ የሚለበሱ ልብሶች 8 ብር ናቸው እና ከዛ ውጪ ስካርፍ ኮፍያ ምናምን ካገኛችሁ የአዳልት እስከሆነ ድረስ 4 ብር ነው ከዛ የልጆች ከሳይዝ 6 በታች ያለው በሙሉ 2 ብር ነው የሚሸጡት ስለዚህ የተመታ ቢሆንም ዋጋው ተመጣጣኝ ነው አንድ ነገር ግን ምደግምላችሁ ፖርሽ ነዳችሁ ካያን መርሴዲስ BMW ነዳችሁ ማለት ሀብታም ናችሁ ማለት አይደለም ሀብታም ሆናችሁም እነሱን መኪና ብትነዱም ቦንዳ መታችሁ አትጠቀሙ ማትገዙ ማለት አይደለም ያው እንደምታዩት አሳይቻችኋለሁ ይሄ ያለውበት አሁን እዚህ ጫማው ምናምን በጣም ቆሸሸብኝ እኔ እንጃ ሳየው እና ይሄ ለአይነት ነው እዚህ ያመጣዋችሁ ይሄ ሬቲንጉ እስከዚህም ነው የሚቀጥለው ማሳያችሁ 5 ስታር ሬቲንግ ያለው ነው it's one of the biggest ይሄኛው ትንሿ ናት እና the worst ሬቲንግ ያላት ናት እናንተ ኮምፔር አድርጋችሁ ምን እንደሚመስል እናንተ ጃጅ እንድታደርጉት ነው አሁን ወደ ካልገሪ ውስጥ አለ በተባለው ቦንዳ ስቶር እንሂድ ጉድዊል ይባላል let's go okay guys ገብተናል ስቴሽነሪ ሴክሽን እንጀምርና አሳያችኋለሁ ምን እንዳለ ስቴሽነሪ ሴክሽን እንግዲህ ይሄው እንደምታዩት 2 ብር ከ1 ብር እስከ 2 ብር ነው ያው ካልኩሌተር ምናምን ስልካችሁ ላይ ከሌለ 2 ብር ነው 2 ብር ከ50 ጋይስ ብር ስል ፕሊዝ ዶላር ነው ከካናዲያን ዶላር ነው ስለዚህ ያው እንደዚህ ይሄ ያስፈልገኛል ትንሽ ይሞቃል ስፕሪንግ ነው እዚህ
እና ብር ከ50 ምን እንደሆነ እኔ እንጃ። እስቲ እኔ እንጃ ምን እንደሆነ ብር ከ50 ነው። ገዝታችሁት ማየት ትችላላችሁ። ደብተር አለ እዚች ጋር ያው ትንሽ ይጎለዋል፣ የሚጎለው ይመስላል ወረቀት የተጠቀሙበት ስለሆነ እንግዲህ አለ። ስንት ነው ይሄ? ብር ከ50 ኖት ዳይሪ ምናምን ነገር መጻፊያ መሰለኝ ዴስካችሁ ላይ የምታደርጉት እዚህ ጋር። ዋው 6 ከ50 ያው አሪፍ ነው ይሄ 6 ከ50 ውድ። እሺ ምን አለ እዚህ ቦታ የሚደገም ነገር የለም ይባላል አይደል? ቦንዳ እኔ በስማም አሁን ነው ራሱ አዲስ ነው ለኔ ስሙ። ይሄ ሱቅ በጣም ትልቅ ነው፣ ረጅም ነው እና እዩት፣ ይሄን በጣም ሂውጅ ነው እና እዚህ ጋር ፍሬም መስታወት ምናምን ነገር አለ። እስቲ ዋጋውን ቼክ እናድርግ። 12 ብር ነው ይሄ። 20 ብር ከ50 ነው። 20 ብር ከ50 50 ሳንቲም ይከራከራለሁ። እዚህ ጋር ጌሞች አሉ። ቦሊንግ thought of dog what? እሺ ኦኬ፣ ወደ ልብስ እንገባለን። ግን ከልብስ በፊት እዚህ ጋር ሲዲ ምናምን አለ። እስቲ ምንድነው እዚህ ጋር ሙቪሶች አሉ። ስንት ነው ሙቪስ? 5 ብር 2 ብርም አይቻለሁ። 7 ብር ያው 7 ብር። እንግዲህ እነዚህ አይነት ክራሽ ይሄ አሪፍ ሙቪ ነው ጋይስ፣ ካላያችሁት እዩት። ሲሪየስሊ ኃይለኛ ሙቪ ነው። እንደውም ስንት ነው ይሄ? ቺዝ ዲቪዲ። በእርግጥ ዲቪዲ ፕሌየር የለኝም። እንደውም ሲዲ ራሱ የለኝም። ላይክ መኪና ራሱ ሲዲ ፕሌየር የለውም። ግን እዚህ ጋር ሲዲ ይሸጣሉ። ሙዚቃ VHS ሁላ አለ። ዋው ስንት ነው ግን VHS? 1 ብርም አልገዛም to be honest። ዋጋ የለውም ይሄኔ። ኦኬ ሶ መጽሐፎች አሉ። መጽሐፍ አሪፍ ነው። ኩኪንግ መጽሐፍ መሰለኝ ይሄ። 5 ብር $5 ከ1 ብርም አይቻለሁ። ከ1 ብር እስከ 5 ብር አሪፍ መጽሐፍ ይዛችሁ ትሄዳላችሁ ማለት ነው። እዚህ ጋር የልጆች ልብስ አለ። የልጆች ልብስ ደስ ይለኛል በጣም። እዚህ ቤት እስቲ ከዛኛው ከትሪፍቶፒያ ትንሽ ክሊነር ይመስላል፣ ላይክ ጸዳ ያለ። ያን 5 ብር ነው። ያ 5 ብር። እቺ የህፃን ልጆች 5 ብር። ያው እቺም ክሊነር ንጹህ ትመስላለች። ዋው የዋና ልብስ፣ የዋና ቢች ከሄዳችሁ ተጠቅሙበታል። ስንት ነው ይሄ? 3 ብር ከ50። ኦኬ ሶ 5 ብር ምናምን ታገኛላችሁ። ይሄን ይመስላል የጩጬዎች ልብስ። በስማ ከ5 ብር ይሄም በቃ 5 ብር 3 ብር ምናምን ነው። 3 ብር ስል ያው እንዳልኳችሁ ካናዲያን ዶላር ነው። 4 ብር። እቺ ስንት ናት? የባለሪና ነው። አይ ዶንት ኖ። ያው እንደዚህ የመሳሰሉ በቃ 4 ብር 5 ብር። ይሄ ጃኬት ነው። ዋው አሪፍ ማቴሪያሉ ደስ የሚል አይነት ነው። እና ያ እንደዚህ ነው። ኮፍያ እዚህ ጋር 5 ከ50። ይሄው እዚህ ጋር ምንድነው ምናምን ብር ገዛውት እያለች ነበር ሴትዮዋ። እና 40 ብር ተሽጧል ኦልሬዲ። የለም ዛሬ እየነገረችኝ ነበር። እንደውም ቪዲዮውን አሳያቸዋለሁ። ትላንት እዚህ መጥቼ ቀርጬ ማይክሮፎኔ አልነበረም። ላይክ ማይክሮፎን ሳይሰራ ቀርቶ አንዳንድ ቮይስ ኦቨር አድርጌ አሳያቸዋለሁ። ግን በቃ እዚህ ጋር ያለው ኦልሬዲ ተሽጧል። ሶ ቦንዳ ዛሬ ያለ ነገር ነገ አይደገምም። ስለዚህ ወዲያውኑ ካያችሁት መግዛት አለባችሁ። ይኸውላችሁ
ዶር ኦፍ አየርላንድ ይላል። ዋው ብዙ በሮች። ያው የሆነ ጓደኛ አለኝ ኮሌክት የሚያደርግ ፒክቸርስ በየስሞል ዶርስ ነው። ኢንስታግራም ላይ ቼክ አውት አድርጉት። ስሞል ዶርስ የሚል እንደዚህ በየጥናንት በሮች እየሄደ ፎቶ ይነሳል በየሀገሩ ማለት ነው። ይሄንን አሁን እሱ ቢያገኘው ወስማ አይ ቲንክ ይገዛዋል። ኒውዮርክ ብሩክሊን የሚል 15 ብር። ኦኬ አሪፍ ናት። ፍሬም እንግዲህ 15 ብር ይሄው እዚህ ጋር ትላልቆቹ። ይሄ ስንት ነው አሁን? ኤግዛምፕል አልተጻፈበትም ዋጋ። 25 ብር። ኦኬ 20 ቤት ነው። 5.50 ትራስ ገብተናል። ትራስ 5.50 ትራስ 7.50 ፐርፕሉ እና እዚህ ጋር እንደምታዩት ስካርፍ አለ። ስካርፍ ከ3.50 ገምታለሁ። እስቲ እናንተ ስንት ትላላችሁ? 4.50 3.50 3 ብር 3.50 ስለዚህ አቨሬጁ 3.50 ነው። እስቲ እዚህ ጋር የሴቶች ልብስ ነው። እኔ እንጃ ትንሽ ሼም ይዘኛል የሴቶች ልብስ ብቻዬን ለማየት። ኤኒዌይ ለማየት ያህል ያው ሱሪ 20 ብር 10 ብር ጥቁር ሱሪ እንዲሁ ፎርማል ካዥዋል ዌር ነገር 10 ብር። ስለዚህ በ10 ምናምን ብር 10 ብር ሱሪዎች እናገኛለን ማለት ነው። እነዚህ ነው የመሰሉ ሱሪዎች። ጋይስ ከቸኮልኩ ቪዲዮ ከቸኮለ ምናምን ኮሜንት ላይ አሳውቁኝ። ቢኒ ቪዲዮ ቸኩሏል፣ አሪፍ ከሆነ ደግሞ አሪፍ ነው በሉኝ። እሺ ሞር እንድሰራላችሁ ከፈለጋችሁ ደግሞ እንደዚህ አይነት ኮንቴንት አሳውቁኝ። ያው ከስራ ጨርሼ ነው የመጣሁት እና ስለደከመኝ ደግሞ ሰፖርት ላይካችሁን እያደረጋችሁ ሰፖርት ብታደርጉኝ ደስ ይለኛል። እንግባ ወደ ስከርት 7 ብር በቃ 7 ቤት ነው። 6.50 7 ብር ስከርቶች። ሱሪ 10 ብር ስከርት 7 ብር። ይሄውላ በመደዳው ስከርት ነው። እሺ ምን አይነት ስከርት ነው ለምትሉ ይሄው እንደዚህ ጥቁር ይሄው እና ጋይስ ቦንዳ ነው። ሁሉም የተለበሰ ነው። ብራንድ ኔም ልታገኙ ትችላላችሁ። ሰው ሁላ መጥቶ ለክቶ ወዲያው ነው የሚገዛው። ሶ አሁን ወደ ጂንስ ገብቻለሁ። ጂንስ ስንት ነው? ያው ተመሳሳይ ነው። 10 ብር ናቸው ሁሉም። እዚህ ጋር 10 ብር ናቸው። እነዚህ በሙሉ 10 ብር። እዚህ ጋር 20 ብር እያለ ይመጣል፣ እየተወደደ ይመጣል። ይሄኛው ብቻ ነው 20 ብር። ለምን እንደሆነ I don't know ስኪኒ ጂንስ ስለሆነ መሰለኝ። ኤኒዌይ ብራንዶቹ ጋፕ፣ ስኪኒ ጂንስ ምናምን ነው። እስከዚህ ነው። ጫማ እንደዚህ ይመስላል። ይሄኛውን ይሄን እመርጥላቸዋለሁ። 30 ብር ውዱ ነው አይባል። እንዴት ነው ይሄንን ከአረንጓዴ ቲሸርት ጋር 30 ብር ሳይዝ 9 ነው። ከፈለጋችሁ ታሳውቁኝ፣ ዲኤም አድርጉኝ፣ መጥቼ ገዛዋለሁ ካለ። ኦኬ እዚህ ጋር 10 ብር። እሺ የድሬስ እንደዚህ 10 ብር እቻን የድሬስ ሹዝ ናት አይደል? ድሬሲ። ኦኬ ሶ አንድ ላሳውቃችሁ የምፈልገው ነገር ካልገሪ ማለት የካውቦይስ ሀገር ነው፣ የካውቦይ ሀገር ነው እና በሬዎች ምናምን ጁላይ ከመጣችሁ ስታምፒድ የሚባል ፌስቲቫል አለ። በዛን ጊዜ ሁሉም ካውቦይ ቡትስ፣ ካውቦይ ሃት ምናምን አድርጎ ከቴክሳስ ምናምን ይመጣል እና እዚህ ቡትስ ሀገር ነው። ቡትስ ከፈለጋችሁ እንደዚህ አይነት እዚህ ታገኛላችሁ። ከፈለጋችሁ ዲኤም አድርጉኝ። ሲሪየስሊ ይኸውላችሁ አሁን ይሄ 15 ብር ነው። ያው ዳማች አልተደረገም፣ ክሊን ነው። ቆዳ የሆነ ቆዳም ይመስላል ቱ ቢ ኦነስት። ያው እንደዚህ አይነት እና ብዙ እንትኖች አሉ። ኤኒዌይ
ያ የካውቦይ ሀገር ስለሆነ ቡትስ እዚህ ልታገኙ ትችላላችሁ። አሁን ኤግዛምፕል ቶሮንቶ ብትሄዱ ብዙ ሰው ላይኖረው ይችላል። ስለዚህ ከፈለጋችሁ ቶሮንቶ ያላችሁ፣ ሞንትሪያል ያላችሁ፣ ኢስት ኮስት ያላችሁ let me know. We got the boots, the cowboy boots. Especially ስታምፒድ መምጣት ሀሳብ ካላችሁ let me know because እዚህ ፒክ አደርግላችሁና አንዱ ለቀን አድርጋችሁት ከዛ መተው ትችላላችሁ። እዚሁ መልሳችሁት መስጠት ትችላላችሁ። ያው እንዳያችሁት ትልቅ ኦፕሬሽን ነው እዚህ ያለው። በጣም ግዙፍ ነው። እዩት። ኤኒዌይ ወደ ጫማችን እንመለስ። እቺ 8 ከ50 ናት። እቺ 13 ከ50 25 ብር። ይሄ ውድ ነው። በስማም የልጆች ስለሆነ አይ ዶንት ኖ። እቺ 10 ከ50 25 ብር። ስቲቭ ሜደን ነው ብራንድ ነው። ይሄ 12 ብር ነው ተደርጓል። ኦልራይት እዚህ ጋር አዲስ ይመስላል ይሄኛው። ኡፕስ 20 ብር ናት እቺ። አሁን ፒፕል ምትል ጫማ 12 ብር። ይኸውላችሁ እያያችሁ ነው አይደል? ዋጋ 10 ብር 8 ከ50። ኦኬ ሶ አሁን ከዛ ጀምረን እንደዚህ ነው የመጣ ነው። ከማከለ ያለውን ልብስ አላሳየዋችሁም። እኔ እንጃ ልብስ ማየት ከፈለጋችሁ በእርግጥ አሳውቁኝ። ልብስ እንፈልጋለን ሞራሰም ማየት የምትፈልጉትን አሳውቁኝ። እኔ አሁን ቴስት ለማድረግ ነው። ከወደዳችሁ ጃኬት ወደ ካፕ ከመግባታችን በፊት ጃኬቱን ላሳያችሁ። ኦኬ ጃኬት 15 ከ50 25 ብር። አሁን ኤዲ ባወር ነው የሚለው። ኤዲ ባወር ታውቃላችሁ፣ አሪፍ ብራንድ ይመስለኛል። 25 ብር ነው። ይሄው ሻማ ነገር ነው እና ኤክስትራ ላርጅ ነው ሳይዙ። ይሄ 16 ነው 30 ብር። ዋው ስፔነር አይ ዶንት ኖ ሜድ ኢን ቻይና ነው ግን ኤኒዌይ ስፔነር ይላል። አይ ዶንት ኖ የምታውቁት ከሆነ እንትኑን ያና ዛራ ቤዚክስ ቤዚክ ኮሌክሽን ያላችሁ ይሄ ስንት ነው? እስቲ እንየው። 15 ብር። ስለዚህ 100 ብር ይዛችሁ ብትመጡ እዚህ ቤት ጫማ፣ ጃኬት፣ ሱሪ፣ ዲቪዲ ፕሌየር እና ሲዲ ፕሌየር እዛ ጋር ይዛችሁ ወክማንም ታገኙ ይሆናል። ወደዛ እስቲ እንቀጥላለን። ያላችሁ ያን እኔ የምወደው ከለር ነው። 15 ብር። ይሄም ፋንኪ ነው 15 ብር። ኦኬ ያኛው ምናልባት ቱ ፋንኪ 10 ብር እናስተካክልላቸው። ይቅርታ ጋይስ ሼክ አረኳችሁ። አይዟችሁ ትክክል ናቸው። ይሄ ኒውት ነጭ ቢሆን የስጋ ቤት ሰራተኛ ትመስሉ ነበር። ብሉ ነው ግን 15 ብር። እና በዚህ በኩል ስዌተር አለ። ካሽሚር ካገኘን እስቲ እንፈልግ። ካሽሚር ይመስላል ይሄ። little white hose ነው። little white I don't know what it means. ያላችሁ ደስ ይላል ግን ካሽሚር ይመስላል። I'm not sure. አሪፍ ልታገኙት ትችላላችሁ። ፔሽንስ ይኸው ደስ የሚል ሹራብ ነው። made in China። ይሄም I don't know where it's made in China. Banana Republic ነው ይሄ። ያ ስዌተር እዚህ ጋር ከ10 ብር 9 ብርም አይቻለው 8 ብርም የወንዶችም የሴቶችም አንድ ላይ ነው። ስዌተር ሴክሽን ነን ያለ ነው ማለት ነው። ይሄው እንደዚህ ብላውዝ ስንት ኡፕስ አተራምሼ ከመውጣ ላይክ እያስተካከልኩኝ ቦታ ይሻላል። ኦልሬዲ ሰውየው ኮንሰንት አለ ወይ ሪከርድ ለማድረግ አለኝ። ራሴን ነው ሪከርድ ማድረገው አልኩት። ሶ አሜሪካን ኢግል 9 ብር። ይሄን አሁን ትፈልጉታላችሁ። አም ሹር ኢትዮጵያ ይፈልጋል። ኢትዮጵያ ያላችሁ ተመልካቾቼ ምን ማየት እንደምትፈልጉ አሳውቁኝ፣ አሳያችኋለሁ። ስቴትስ ያላችሁ ደግሞ ካውቦይ ቡትስ ከፈለጋችሁ እዚህ ጋር አለ እና ሀላሜ 9 ብር ያላችሁ ነጭ እዚህ ጋር 9 ብር 8 ብር 9 ብር መደዳውን በሙሉ ያው ብሉ ስዌተር እዚህ ጋር
9 ብር በቃ ስዌተር አበዛ አይ ቲንክ 9 ብር ነው እዚህ ጋር ወደ ሲኒ እንግባ እኔ ኦኬ አየሁት ኦልሬዲ ዋጋውን 350 ከ5 ብር ከ350 እስከ 5 ብር ታገኛላችሁ ማለት ነው አሪፍ ሲኒዎች ዋው ይሄው ቡና ማፊያ ኦ ቾኮሌት ሜክ ማድረጊያ ነው ቡና ማፊያ 7 ብር እስከ 10 ብር ሲኒ 450 ሁሉንም ነው ማሳያችሁ ጋይስ ይሄንን ስቶሩን በሙሉ አሳያችኋለሁ እና የሚቀጥለው ስቶርም አንድ ላይ እንሄዳለን 350 750 ቻውን አታምሩ 7 ብር 50 450 ሲሪያል መቢያ ምናምን ቦል 450 ይሄ አሁን በጣም ያምራል ዋው 25th anniversary ወይኔ ለምንድን ነው እዚህ የሰጡት ይሄኔ ብሬክ አፕ አድርገው ይሆን ቺዝ ደንጃ I don't know 650 by the way guys እንደዚህ እቃ ሲገዛ ሰከንድ ሃንድ ነው አይደለ ሰከንድ ሃንድ already ሰው የተጠቀመበት ነው የሚሰጣችሁ እና ልብስ ላይ ምናምን እቃ ማንኛውንም እቃ ከሶስት ተቀበሉ እንትን አጭሱበት ይባላል ሴጅ አጭሱበት ከላዩ ላይ ያለውን ኤነርጂ እንዲለቅ እና ምን ትላላችሁ እንደዛ አይነት ብሊፍ አላችሁ ኔጌቲቭ ኤነርጂ ይዞ ይመጣል የሚል ወይም አሁን ይሄን ሹራብ ለብሼው በደስታም በሐዘንም የለበስኩት ሞዶ ሹራብ ሆኖ በቃ የኔ ኤነርጂ እዚህ ላይ እንትን ብሎ ለሚቀጥለው ሰው የሚገዛው ላይ ይተላለፍ ይሆን ወይ የሚል ስጋት ያላችሁ ሰዎች እስቲ ኮሜንት ላይ ያሳውቁኝ ዲስኢንፌክት ለማድረግስ ምንድነው የምታረጉት አንዳንድ ሰዎች ፍሪዘር ውስጥ ይከቱታል ኦቨርናይት ፍሪዝ ያደርጉና ይቀቅሉታል ዲስኢንፌክት ለማድረግ አንዳንዱ ደግሞ ዝም ብሎ አጥቦም የሚለብስ አለ ሳጥቦም የሚለብስ ይኖራል አምሹ እና የናንተ ሐሳብ ምንድነው አሳውቁኝ እንቀጥላለን አሁን በጣም ወደዛ ብዙ ቃለ I think የቡና ኮፊ ማሽን ይታየኛል like espresso machine አይደለም anyway እዚህ ጋር ላይት አለ ላምፕ 450 850 የዴስክ ላይቶች 750 እዚህ ታች ያሉት 12 ብር ነው እስቲ ወደዚህ ደግሞ ይሄው እነዚህ ያማምራሉ አሁን ቤድሩም 1050 1550 550 ኦ ይሄ ለየብቻው ነው የሚገዛው መሰለኝ ከዛ ጋር ዋው 15 ብር እቺ ዋው ኦኬ እየተረባረቡ ነው ሰዎች አሉ ጋይስ እኔ ራሴን ለመቅረጽ ያህል ነው እንጂ ኦ ጎልፍ መጫወቻ እንትኑ by the way guys ይሄ ለጎልፍ ብቻ አይደለም የሚጠቅመው ይኸውላችሁ ብረት ነው ይሄ ብረት አይደለም ቆይ ይሄውና ይሄኛው አሁን ለጎልፍ ብቻ አይደለም እቻውን ስንት ናት ነግራችኋለሁ 750 ነው እቺን የትጋት አስቀምጡ ገዝታችሁ 750 ቤታችሁ በር ጀርባ ስታስቀምጡት እንደዚህ አንድ ቀን አንዱ ደፍሮ ቢመጣ ራሱ የማትፈልጉት ሰው ከሆነ ቆይና ጎልፍ ላጫውት ብላችሁ ልክ እንደ ኳሷ ፖት ታረጉታላችሁ ማለት ነው ስለዚህ ጎልፍ አልጫወትም ብላችሁ አትለፉት ይሄንን አሪፍ ልክ እንደዚህ ታሽቀረጥሩታላችሁ እና በ750 ያው እዚህ ጋር ሰልፍ ፕሮቴክሽን አለ ያልኳችሁ ነው እዚህ ጋር የስፖርት ነገር ነው ቤዝቦል ግላቭስ አለ ይሄንን ደግሞ በር ላይ ሰቅላችሁ እንደዚህ ፑል አፕ ባር ነው መሰለኝ የሚባለው ያ ዋው ኦኬ ቴኒስ ስንት ነው ራኬት የቴኒስ ነው የቴኒስም አላቸው 750 የባድሚንተን 650 ሶ ማን 100 ብር ይዛችሁ ብትመጡ እዚህ ናፍ ነገር ይዛችሁ ትወጣላችሁ እዚህ ጋር ያው ይሄ አሁን አዲስ ከመግዛት እዚህ መጣችሁ ለቀን ምናምን ስኪ ምናምን ሄዳችሁ ወይም አንዱ በጎልፍ እንትን እግራችሁን ካላችሁ እዚህ ጋር እዚሁ አለላችሁ እዚህ መጣችሁ ተመለሱና ቼክ አድርጉ ኦኬ ሶ ይሄ ዝም ብሎ ሚስሌኒየስ እቃዎች መሰሉኝ እስቲ ዝም ብለን ይሄንን እጄ ነካውን 550 ነው ብሪ እስቲ ምንድነው ኦኬ 550 ናት ዋው የሆነች ምንድነው እንደ ድስት ነገር ናት
ሸክላ ይመስላል ማማሲያ ያለው ከነ ክዳኑ 5 ከ50 በቃ ሚስሌኒየስ አይተም ናቸው እዚህ ጋር ጌጦችም አሉ 5 ከ50 ኦኬ በቃ ዝም ብሎ እቃዎች እቃ ናቸው እንግዲህ እዚህ ጋር ፋን ምናምን አለ ሂተር this is one of my fan እንግዲህ እናንተም ፋኔ ከሆናችሁ ላይክ እያደረጋችሁ ተከተሉኝ ኦኬ እንሂድ እዚህ ጋር ልጆች አሉ ጫማ አለ ወደዛ ጋር እኛ ኦ ምንድነው ይሄ 25 ብር ይላል ይሄ እኔ እንጃ ኤሌክትሮኒክ ነው I don't know ምን እንደሆነ Goodwill electrical appliance ይላል ኦ ኤር ክሊነር የአየር ፊልተር ማድረጊያ ነው ኡፍ ደስታ አለው ግን ቆሻሻ መሰለኝ excuse me guys move bro what is wrong yeah okay ጫማ የወንዶች ጫማ ደርሰናል 15 ብር እስቲ ሳይዝ እኔ ያው ጋይስ ትንሽ ይሸታል ግን ይሄ አዲስም ሆኖ ትንሽ ይሸታል I don't know ሳይዙ አስራሁለት ኡፍ ግን አፍንጫዬን I think ምን አይነት ሽታ ነው ያለው ይሄ አሪፍ ጫማ ይመስላል 20 ብር ዋው ተደርጓል ትንሽ ጋር ሶ የወንዶች ጫማ 20 ብር 15 ብር ወደ 20 ብር ምናምን ነው እስቲ ኮልሃን ሹራብ ይመስላል ይሄ ራስ እውነቱን ነው የምነግራችሁ ይሸታል ግን በደንብ የወንድ እግር ይሸታል ኦኬ እዛ ጋር የቢች ጫማ 10 ብር ይታየኛል 10 ብር ኦኬ ሶ አሁን ወደዚህ ወደ ኮምፒውተር ስክሪኖች እንግባ የኮምፒውተር ሞኒተር እና ቲቪ ይመስላሉ 10 ከ50 20 ብር 20 ብር 15 ብር 15 ብር 20 ብር እያያችሁ ነው 15 ብር እዛ ታች ያው ተለቅ ያለው 40 ብር ቢኒ 1080p ነው 4K ለምትሉት ደግሞ ስለሱ ሌላ ቪዲዮ እንስራ መሰለኝ አይደል ያ ቼክ እናደርጋለን ስፔክስ ቼክ እናደርጋለን ድሮ በጣም ወድ ነበር ስፒከሮች ይኸውላችሁ 40 ብር አሁን ይሄን ስፒከር ገዝቼው ነበር የምወጣው ድሮ ቢሆን አሁን ግን ሙዚቃ ትንሽ ቀዝቀዝ እያልኩ ነው እንደ ድሮ አይደለም ያው ሰራውንድ ሳውንድ ከፈለጋችሁ ለሙቪ እዚህ ጋር ስንት ነው አይናገርም ዋጋው sorry guys እዚህ ጋር ዋጋውን really find out እናርጋር 5 out of 5 so 5 ሴት ነው እዚህ ጋር በቃ 40 ብር አካባቢ በሉት እዛ ጋር 40 ብር ነው ሁለቱን የሚለው ወደ 40 አካባቢ ነው ይኸውላችሁ ማሽን የቡና ማሽን ያልኳችሁ 40 ብር ያን ኤስፕሬሶ ሜከር ነው ይሄ ስጋ መፍጫ መሰለኝ dessert bullet I don't know ምን እንደሆነ አላውቅም ካወቃችሁ አሳውቁኝ ኮሜንት ላይ ታውቃላችሁ seriously ይሄ ፓኒኒ መስሪያ ነው ፓኒኒ መስሪያ 10 ብር ጆርጅ ፎርመን watch out wow ስሙኒ ማስቀመጫ የታለ ብሌንደር ኦኬ ጋይስ የኪችን እቃ እዚህ ጋር ምሳቃ ምናምን ከ40 ከ50 3 ከ50 እስከ 5 ብር ታገኛላችሁ እንደዚህ የመሳሰሉ ከ40 ከ50 እስከ 5 ብር ሞር ሚስሌኒየስ አይተም የኪችን ዌር ናቸው እዚህ ጋር I think ኦኬ ማርቲኒ ግላስ እዚህ ጋር 4 ከ50 ይሄ ሻምፔኝ ይሁን I don't know ይሄ ማርቲኒ ነው የሆነ ሻምፔኝ ያ የሆነ ግላስ ነው 5 ከ50 5 ከ50 ዋይን ግላስ ምናምን ፍሉት ይኸውላችሁ 5 ከ50 ሶ ባራችሁን እዚህ ጋር መታችሁ ሙቪ ላይ ልክ እንደሚታየው ላይክ 6 ከ50 Jesus
ልክ ሙቪ ላይ በቃ ባር ውስጥ እንደዚህ ቀርታችሁ ምናምን እሺ ቁጭ በል ምናምን ብላችሁት አይደል? ሙቪ ላይ እንደዛ ነው ወይ ቁጭ በይ ምናምን ተባብላችሁ በቃ ኦኬ። ፖትስ ኤንድ ፓን ስንት ነው? 450 እቺ እንቁላል ናት። 350 ፉል መስሪያ ናት። አይ ቲንክ ዋው ላቴ ምናምን ኮፊ አርት ከፈለጋችሁ 250 ፐፐ ሚስሊኒየስ አይተምሶች አሉ። ወደ ላይም እዚህ ጋር እኔ እንጃ ቻሌስ ነው ምን እንደሆነ እኔ እንጃ። ሻማ ማብሪያም ሊሆን ይችላል። ስንት ነው? 350 ፓስታ ማጥለያ 450 እዚህ ጋር ሌላ አይነት አለ እንደሱ ተመሳሳይ ፓን ማጥለያ ነው ግን ይሄ ስቲመር ነው 450 450 በጣም ደስ ይላል። ይሄን ይመስላል እዚህ ጋር ዋው ይሄ የውሻ ምግብ ዲስፔንሰር ነው። በየቀኑ መስጠት ካልፈለጋችሁ እዚህ ጋር ትሞሉትና እሱ በበላ ቁጥር ያወጣል ማለት ነው። ይሄን ለሜሎ 650 አራቱን 650 እነዚህን አራቱን 350 ልብ ቅርጽ ለቫለንታይንስ ዴይ ቀደም ብላችሁ ከገዛችሁ ይሄው 450 ሁለቱም 450 350 ከነክዳኑ እዚህ ጋር እንደዚህ ይመስላሉ። እንግዲህ ሳህኖች ምናምን እዚህ ጋር አሉ። ጋይሶች እንግዲህ ያው አይታችኋል። በጣም ትልቅ ኦፕሬሽን ነው። ጉድዊል ሴንተር ከኋላ ዶኔሽን ሴንተሩ ነው። ዶኔት ያደርጋሉ፣ እዚህ አምጥተው ይሸጡታል። ይሄ ሁላ የሚገባው በቃ ለነን ፕሮፊት ኦርጋናይዜሽን ነው እና ይሄን ይመስላል ቪዲዮ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።